በቴክኖሎጂ ቀመስ ነገሮች ሳውዲ አረቢያ ላለፉት በርካታ ዓመታት ወደ ኋላ ቀርታ ነበረ። አሁን ላይ ግን ላለፉት በርካታ ዓመታት ወዲህ በቴክኖሎጂው ረገድ ወደ ላይ እየተምዘገዘገች ነው። የበረሃው ላይ ክስተት ከተባለው ማራኪ ከተማዋ እስከ የመስታወት መንደር ባለፉት ዓመታት አስደናቂ የኪነ ህንፃ ፈርጦች ያሳየችው ሳውዲ አረቢያ አሁን ደግሞ ዓለምን ከወዲሁ ያነጋገሩ 7 አስደናቂ ፕሮጀክቶችን እየገነባች ነው። ከዚንዳላ እስከ ፓርክ፣ ከኢንዲያ እስከ አማን እነዚህ 7 ግንባታዎች የሀገሪቷ ቀጣይ ምዕራፍ የተዋበ እንደሚያደርጉ አያጠራጥርም። የቴክኖሎጂን ጣራን ባነኩ ቀጣዩን ዘመንን በዋጁ መልኩ የተከናወኑት እነዚህ ግንባታዎች ቀይ ባህርን ማዕከል ያደረጉና ቀጠናውን በንግድ ብቻ ሳይሆን በቱሪስት መዳረሻነትም ቀዳሚውን ስፍራ እንደሚያደርጉት ተጠብቋል። ሰላም ውድ ተከታታዮቻችን፣ በዛሬው መሰናዷችን ሳውዲ አረቢያ እየገነባች ስላለችው 7 እጅግ አስደማሚ ፕሮጀክቶችን እነግራችኋለን። ሳውዲ አረቢያ በአሁኑ ወቅት በዓለም አቀፍ ደረጃ ጊዜውን የቀደሙ መጪውን ዘመንም ቀጣዩንም ትውልድ የሚመጥኑ ፕሮጀክቶች መናኸሪያ ሆናለች። እነዚህ ሳውዲ አረቢያ ሜጋ ፕሮጀክቶች የሀገሪቷን ባህላዊና ሃይማኖታዊ እሴቶች የጠበቁ ጣሪያን የነኩ ቴክኖሎጂዎችን በመጠቀም ለከባቢ አየር ተስማሚ የሆኑ ታዳሽ ኃይሎችን የሚጠቀሙ ናቸው። የመጀመሪያው በቀይ ባህር ዳርቻ የተገነባው ሬድ ሲ ፕሮጀክት የሚባለው እጅግ ቅንጡ የኢኮቱሪዝም ግንባታ ነው። የአካባቢውን ተፈጥሮአዊ ጸጋዎችን፣ መልክዓ ምድራዊ መስህቦችን በመጠበቅ መንከባከብ፣ በማጉላት ጤናና ደስታን በአንድ ቦታ የሚገኝበት የቱሪስት መዳረሻን ያካተተ ፕሮጀክት ነው። በግንባታው የተካተቱ 50 ደሴቶች ተፈጥሯዊ በሆነ የመሬት አካል የተገደቡ የውሃ አካላት፣ አሸዋማ የሆኑ በረሃማ ቦታዎች ናቸው። ፕሮጀክቱ ዲዛይን ሲደረግ የተለመደውን ቅንጡ የመዝናኛ ጉዞ ተሞክሮን በአዲስ ለመተካት ጎን ለጎንም በአካባቢው ያሉትን ተፈጥሮ ጸጋዎች ሳይነኩ በመጠበቅና ውበታቸውንም በማጉላት አስደሳችና ጤናማ ቆይታ የሚያላብሱ እንዲሆኑ ታሳቢ ተደርገው ነው የተገነቡት። ይህ ፕሮጀክትም ከሌሎች ተመሳሳይ ፕሮጀክቶች ልዩ የሚያደርገው ደግሞ ለፕሮጀክቱ ዘለቂታነት፣ የከባቢ አየር ተጽዕኖ ተስማሚነት የተቸረው የማያከራክር ቁርጠኝነት ሲሆን በፕሮጀክቱ ጥቅም ላይ የሚውለው ከብክነት ነፃ የሆኑ ታዳሽ ኃይል ምንጭ መሆኑ ነው። በዚህ የኢኮቱሪዝም መዳረሻ የፀሐይና የነፋስ ኃይል ማመንጫዎች ግንባር ቀደም የኤሌክትሪክ ምንጮች ሲሆኑ ለውሃ አካላት ብክነት ተጠቃሽ የሆኑት የፕላስቲክ መጠጥ መያዣዎች በፍጹም የተከለከሉ ናቸው። ሌላኛው የሳውዲ ሜጋ ፕሮጀክት 2030 አካል የሆነው ግንባታ በፍጥነት እየተከናወነ የሚገኘው ኒው ሙራባ የሚባለው ሜጋ ፕሮጀክት ነው። እስላማዊ የባህል እሴቶች ማዕከል አድርጎ እየተገነባ ያለው ይህ ፕሮጀክት እምብርቱ ላይ ሙካባ በመባል የሚታወቀው ቅርጽ በአስደናቂ አርኪቴክቸር መገንባቱ ይህ ፕሮጀክት የሳውዲ አረቢያ የፈርጥ ዘውድ ያደርገዋል ተብሎ ይጠበቃል። በሪያድ የሚገኘው የዚህ ፕሮጀክት ዋነኛ አካል የሆነው ሙካባ ሃይማኖታዊ ባህላዊ እሴቶችን ከመጠቀ ቴክኖሎጂ ጋር አዋህዶ የያዘ የመጪውን ጊዜ ዲዛይንም ኢንጂነሪንግ መመዘኛንም በአዲስ መልክ የቀየረ ነው። ፕሮጀክቱ ባህላዊ ቦታዎችን፣ መኖሪያና የመዝናኛ አካባቢዎችን፣ የጅምላና የችርቻሮ የንግድ ቦታዎችን ጨምሮ ሌሎችን በርካታ ተቋማትን የሚያካትት ነው። ሙካባ የተሰኘው በእኩል 6 ጎኖች ዲዛይን የተገነባው ህንፃ በውስጡ ቨርቹዋል ሪያሊቲ ቴክኖሎጂ እና የትኛውንም አይነት ምስል በ3D ማሳየት የሚችል ሆሎግራፊክ ቴክኖሎጂ ጥቅም ላይ የዋለበት ነው። በመሆኑም ጎብኚዎች ያለፈውን ግንባታ ሂደትም ሆነ የፈለጉትን ሌላ ሁነት ወይም የመጪውን ጊዜ ገጽታ ለመመልከት ያስችላቸዋል። ፕሮጀክቱ በአጠቃላይ የፈጀው ወጪ $50 ቢሊዮን ሲሆን ጠቅላላ ግንባታው ያረፈበት ደግሞ 19 ስኩዌር ኪሎ ሜትር ላይ ነው። ሌላኛው የሳውዲ ሜጋ ፕሮጀክት ኢዲያ ከተማ ግንባታ ነው። ከኢዲያ የ2030 ቪዥን አካል ሲሆን የግንባታው ስራ የተጀመረው 2019 ነው። ግንባታው በ2024 ይጠናቀቃል ተብሎ ተጠብቆ የነበረ ቢሆንም የዚህ ዘመናዊ አካል ግንባታ አንዱ
አካል የሆነው ፎርሙላ 1 የመኪና ውድድር በቦታው እንዲደረግ በተደጋጋሚ ሲመረጥ በመቆየቱ ግንባታው ሲቆራረጥ ቆይቷል። ቂርያ ከተማም በዓለም አቀፍ ደረጃ ሆነ በሳውዲ ውስጥ ተመራጭ የሆነ የመዝናኛ ስፖርት ስፍራ እንዲሁም የቱሪዝም መዳረሻ እንዲሆን ታስቦ እየተገነባ ያለ ከተማ ነው። አራተኛው የሳውዲ ሜጋ ፕሮጀክት አማና ይባላል። ፕሮጀክቱም በ420 ስኩዌር ኪሎ ሜትር ላይ የተገነባ ያለ $27 ቢሊዮን የወጣበት ነው። ፕሮጀክቱ በዋናነት ዓላማ ያደረገው ለጎብኚዎች ምቾትና ጤንነት ጋር አዋህዶ ማቅረብ የሚችል የቱሪስት መዳረሻ መገንባት ነው። እየተገነባ ያለው በቀይ ባህር ዳርቻ ሲሆን ለተፈጥሯዊ መስህቦች ከፍተኛ ትኩረት በሚሰጥ መልኩ ዲዛይን በመደረጉ ለጎብኚዎች የተለየ ስሜት የሚፈጥር እና አስደሳች ተሞክሮ እንዲኖራቸው የሚያደርግ ነው። አምስተኛው የሳውዲ ጊጋ ፕሮጀክት መጠኑንም ሆነ የወጣለትን ወጪ ለመናገር እንኳን የሚያዳግተው ዲሪያ ጌት ከተባለው ፕሮጀክት ነው። ፕሮጀክቱ ያረፈው 70 ስኩዌር ኪሎ ሜትር ላይ ሲሆን የተመደበለት ገንዘብ ደግሞ $63 ቢሊዮን ነው። ስራው የተጀመረው በ2017 ሲሆን ይጠናቀቃል የተባለው ደግሞ 2022 ላይ ነው። ፕሮጀክቱ እምብርት ላይ አልቱራ የተባለው በዩኔስኮ ዓለም አቀፍ ቅርስነት የተመዘገበችው ወረዳም ትገኛለች። የሳውዲ የባህል ቅርስ ተምሳሌት ከመሆኗም በተጨማሪ የትውልድ ቦታም ናት። ሀገሪቷ ለመጀመሪያ ጊዜ የተቆረቆረችው በዚህች ወረዳ ላይ ነበር። ቦታው ባህላዊ ትዕይንቶችንም ለውጭም ሆነ ለሀገር ውስጥ ጎብኚዎች በማቅረብ ደማቅ መስተንግዶን የሚገኝበት ቦታው ባህላዊ ትዕይንቶችን ለውጭም ሆነ ለሀገር ውስጥ ጎብኚዎች በማቅረብ ደማቅ መስተንግዶን የሚገኝበት ሆቴሎችንና ባህላዊ ኪነ ጥበቦችን፣ ውዝዋዜዎችን እንዲሁም በአካባቢው የነበሩ ጥንታዊ የግንባታ ጥበባትን ከዘመናዊ ኪነ ህንፃ ጋር አዋህዶ ማየት የሚያስችል ስፍራ ነው። ስድስተኛው የሳውዲ ግዙፍ ፕሮጀክት ቲንዳላ ይባላል። እጅግ ቅንጡ የሆኑና የመዝናናት ጣዕምን ለሚያውቁ ዜጎች ተለይቶ የተዘጋጀ ሲሆን የደሴት ግንባታ ፕሮጀክቱ በውስጡ የሚገኙ መስተንግዶች ሆኑ ሌሎችም ትዕይንቶች በተለየ መልኩ ቅንጡነትን ያማከሉ ናቸው። ፕሮጀክቱ ለቀይ ባህር አጎራባች ቦታ ላይ በምትገኝ ለም ደሴት ላይ የተገነባ ሲሆን እጅግ ፈጣን ከሆኑና ሱፐር ያት ከተባሉ የሞተር ጀልባዎች እስከ ሬስቶራንቶች እና የባህር ውስጥ የቱሪዝም አገልግሎትን ይሰጣል። ከሁሉም ለየት ያለው የመጨረሻው ስፓርክ የተሰኘው የንጉስ ሰልማኒ ኃይል ፓርክ ፕሮጀክት ነው። ስፓርክ ፕሮጀክት እንደ ስሙ የሳውዲ አረቢያ እድገት የታየበት ነው። ይፋ የወጣው ከ2017 ላይ ሲሆን የመጀመሪያው ዙር ግንባታ የተጠናቀቀው በ2021 ነበር። 50 ስኩዌር ኪሎ ሜትር ስፍራ ላይ ያረፈ ይህ ፕሮጀክት የመጀመሪያው ዙር ፕሮጀክት ወጪ $5 ቢሊዮን የፈጀ ሲሆን ፕሮጀክቱ በሳውዲ መካከለኛ ክፍል በደማምና በአልሃል ወረዳዎች መካከል የሚገኝ ነው። የዚህ ፕሮጀክት ዋናው ዓላማ ሳውዲን የአረንጓዴ ታዳሽ ኃይል ምንጭና ዓለም አቀፍ አከፋፋይ ለማድረግ ነው።